ሶስት ሰዎችን እጠላቸዋለሁ ለሶስት ሰዎች ያለኝ ጥላቻ ደግሞ ብርቱ ነው ይላል አላህ እጠላቸዋለሁ አንደኛ ወንጀለኞችን እጠላለሁ የሽማግሌን ወንጀለኛ ደግሞ በጣም እጠላለሁ ይላል ያ ረብ ረህመት ወደ ቀብር እየተቃረበ ያለ ሰው አላህ ይጠብቅ እድሜው በጣም ገፍቷል ወጣት አይደለም ግን ማዕሲያ ላይ ነው ያለው ኸምር ላይ ዝሙት ላይ የጸያፍ ነገር ላይ ነው ያለው እድሜው ግን ገፍቷል ይሄን አላህ በጣም በብርቱ ጠላዋለሁ ይላል ኩራተኞችን እጠላለሁ የደሃ ኩራተኞችን ደግሞ በጣም እጠላለሁ ይላል የለውም ሰውየው ከሰዎች ሙህታጅ ነው ከሰዎች ይፈልጋል አስሉ ኩራት ተጠልቶ እኮ ነው ደሞ ይሄ ምንም ሳይኖረው መኩራቱ ኩሩ ገሌ ቤታችሁ ላይ ቆሟል የሚቀመስ የሚላስጡት እኛ እንለም ከሰው ሙህታጅ ነው ሲጠይቅ እንኳን ሰዎች ኮንትር ክብሩን ከለክብሩ እኔ እኮ እሱን አላሰብኩም ሌላ ነገር እኮ ሊነገረን መስሎኝ ለቤት ክብሩን ነው ዝርዝር ውስጥ አልገባ نعم ቡኸላ በጣም ስስታሞችን እጠላለሁ አለ አላህ የሀብታም ስስታምን ደግሞ በጣም ነው የምጠላው አለ አላህ አለው ይህን ቢሊየንስ ሊኖረው ይችላል ሚሊየንስ ሊኖረው ይችላል 5 ሳንቲም ወይ ተሰሰው ሱብሃንአላህ በኺል የሆነ ሰው ለራሱ እንኳን ማውጣት አይችልም ያ ረብ ለቤተሰቦቹ ለልጆቹ እንኳን ማውጣት ይከብዳል አሁን ኖርማሊ ስታስበው ላንተ የምታደርገው ነገር እንደውም ላንተ ከምታደርገው በላይ በጣም ለምትወዳቸው ሰዎች የምታደርገው ነገር የበለጠ ደስታ ይሰጣል ያን ደስታ እንኳን አያገኝም ሰውየው ጠብቅ የተባለ ጥሩ ዘበኛ የሚጠብቀው ለወራሾቹ ነው እሱም ሳይጠቀምበት ቤተሰቦቹንም ሳያስደስት በዙሪያ ያሉ ሰዎችን ሳይቀይርበት ወደ አኺራ ሳይሸኘው ወደ አኺራ ወይ አላከው እንዴ እንዳያዘ በኋላ ይባክናል ያን አስለን በጣም ከባድ አጋራጽ ነው እኮ ዘበኛ ነው አለ ለወራሾቹ ነው የሚጠብቀው ያ አላህ እንደው ነፍሱን እንኳን ሳያስደስት ተዒሳ አብዱ ዲናር ብሎ ተሰቃየ ማለት እኮ የገንዘብ ባሪያ ተሰቃየ ያ አላህ ሀብታም ነው ግን ባሪያ ነው የማን የገንዘቡ የንብረቱ ባለፈው ያወራ ነው ማለት ነው ዲታችመንት እና አታችመንት አውርተናል ምን ጊዜም ራሳችንን በቁስ ከጋር እናወዳደር ከሆነ ይጓችን ከዛ ጋር ከተሳሰረ የባንክ አካውንቱ በጨመረ ቁጥር ክብር ይሰማዋል እሱ እኮ ጥሩ ልብስ እንኳን ለመልበስ እየሳሳ ማለት ነው ቤተሰቦቹን ጥሩ ሁኔታ ላይ ለማኖር እየተቸገረ على كل حال ስስታምን አላህ ይጠላል የሀብታም ስስታምን ደግሞ እጅጉን ይጠላል አላህ Subhanahu ሶስት ሰዎችን አላህ ይወዳል ሶስት ሰዎችን ይጠላል ሶስት ሰዎችን በጣም ይወዳቸዋል ሶስት ሰዎችን ደግሞ በጣም ይጠላቸዋል